እንግዲህ ወደ ዛሬው ትምህርታችን ስንገባ በቤተክርስቲያናችን አስተምሮ መሰረት በሀገራችን በኢትዮጵያ የወቅቶች ሥርዓተ ዑደት መሰረት ከመስከረም 26 ቀን ጀምሮ እስከ ታኅሳስ 25 ቀን ድረስ ያለው እነዚህ ቀናት ዘመነ መጸው ይባላሉ። ዘመነ መጸው ይባላሉ። መጸው ማለት ምን ማለት ነው ስንል ወርሃ ነፋስ ማለት ነው። ወይም ደግሞ መጸው ዘመነ መጸው ማለት የነፋስ ወቅት ማለት ነው። ስለዚህ ከመስከረም 26 ቀን እስከ ታኅሳስ 25 ቀን ያለው ዘመነ መጸው ወይም ደግሞ የነፋስ ወቅት ይባላል ማለት ነው። አስተውሉ እግዚአብሔር ቤተሰቦች። እንግዲህ ዘመነ መጸው ከመስከረም ክረምት ከዘመነ ክረምት ቀጥሎ የሚብት ወይም የሚገባ የልምላሜ የፍሬ ወቅት ነው። ይህ ወቅት ከመስከረም 26 እስከ ታኅሳስ 25 ቀን ያለው ማለት ነው። አስተውሉ። ታዲያ እነዚህ ወቅቶችም ታዲያ ይህ ዘመነ መጸው በውስጡ 5 ንዑሳን ክፍሎችን የሚያካትት ነው። እነዚህ 5 ንዑሳን ክፍሎች ምን ምንድናቸው ስንል ዘመነ ጽጌ፣ ዘመነ አስተምሮ፣ ዘመነ ስብከት፣ ዘመነ ብርሃን፣ ዘመነ ኖላዊ ይባላሉ ማለት ነው። አስተውሉ። ከአምስቱ የዘመነ መጸው ክፍሎች መካከልም የመጀመሪያው ክፍል ዘመነ ጽጌ ተብሎ ይጠራል ማለት ነው። ጽጌ አይደለም፣ ጽጌ ነው። ጌ አይጠብቅም፣ ሲጠብቅ የሰው ስም ስለሚሆን ይህ ዘመነ ጽጌ ይባላል ማለት ነው። ይህ ዘመነ ጽጌ ብለን የምናከብረው ታዲያ ከመቼ ጀምሮ እስከ መቼ ያለው ነው ስንል ከመስከረም 26 ቀን እስከ ህዳር 5 ቀን ድረስ ያሉት 40 ቀናት ዘመነ ጽጌ ይባላሉ። ከመስከረም 26 ቀን እስከ ህዳር 5 ይጾምና ህዳር 6 ቀን ይፈታል ማለት ነው። አስተውሉ እግዚአብሔር ቤተሰቦች። ጽጌ ቃሉ ጸገ አበበ ከሚለው ግስ የተገኘ ሲሆን ትርጉሙ አበባ ማለት ነው። ዘመነ ጽጌ ማለት ደግሞ የአበባ ወቅት፣ የአበባ ጊዜ፣ የአበባ ዘመን ማለት ነው። ይህ ወቅት ታዲያ እጽዋት በአበባ የሚያጌጡበት፣ ምድር በአበቦች ህብረ ቀለማት የምታሸበርቅበት፣ ወንዞች ንጹህ የሚሆኑበት፣ ጥሩ አየር የሚነፍስበት፣ አእዋፍ በዝማሬ የሚደሰቱበት፣ እኛም የሰው ልጆች ደግሞ አቤቱ ምድርን በአበቦች ውበት አስጌጥካት እያልን የዘመናት አስገኝ የሆነውን ጌታችንን ልዑል እግዚአብሔርን የምናመሰግንበት፣ ከዚህም ባሻገር ደግሞ እመቤታችን ቅድስት ድንግል ማርያም ከተወደደ ልጇ ጋር ከገሊላ ወደ ግብፅ ምድር መሰደዷን የምናስብበት፣ ረሃቧን፣ ጥሟን፣ እንግልቷን፣ ስደቷን የምናስብበት ወቅት ነው ማለት ነው። ይህ ከመስከረም 26 እስከ ህዳር 5 ድረስ ያለው በ6 መፈቻው ስለሆነ አስተውሉ እግዚአብሔር ቤተሰቦች። እነዚህ 40 ቀናት ውስጥ የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያምን የስደቷን ወራት እያሰብን እንጾማለን። ቤተ ክርስቲያናችን ከደነገገችልን ካወጀችልን አጽዋማት መካከል ቤተ ክርስቲያናችን ያወጀችልን 7 የአዋጅ አጽዋማት አሉ። ከነዚህ 7 የአዋጅ አጽዋማት መካከል ባትካተትም ጾመ ጽጌ የፍቃድ ጾም ናት። የፍቃድ ጾም ናት። ለምንድን ነው የምትጾመው ስንል ታዲያ እመቤታችን ቅድስት ድንግል ማርያም 3 ዓመት ከመንፈቅ ልጇን አዝላ በረሃ ለበረሃ ስለተሰደደች ስደቷን፣ ረሃቧን፣ ጥሟን አሳስቢልን እያልን እንድንማጸናት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በተወለደ ጊዜ የዘመኑ ንጉሥ ሄሮድስ ስልጣኔን ይቀማኛል በሚል ቅናት ተነሳስቶ ጌታችንን ለማስገደል አሰበ።